ቆይ ግን እንዳትጀምሩ ምንድነው ያዛችሁ? በእርግጠኝነት ፐርፌክት ታይም እስከሚመጣ እየጠበቃችሁ ነው። እንግዲያውስ እንኳን ደስ አላችሁ፣ መቼም አትጀምሩ። ምክንያቱም ደግሞ ፐርፌክት የሚባል ጊዜ የለም። አንዳንዶቻችሁ ጥሩ ካሜራ ያለው ስልክ እስክትይዙ ማይክ፣ ካሜራ ምናምን እስከምታሟሉ እየጠበቃችሁ ሊሆን ይችላል። በእርግጠኝነት ግን ልነግራችሁ የምችለው መቼም አትጀምሩ። ይህን ቪዲዮ ልታዩ ከመጣችሁ በእርግጠኝነት አብዛኞቻችሁ ከዚህ በፊት ብዙ የሞቲቬሽን ቪዲዮ አይታችኋል። ይህን ሁሉ ስነግራችሁ ሞቲቬሽናል ስፒከር ሆኜ አይደለም፣ ጀስት ከራሴ ልምድ ተነስቼ እውቀቴን ላካፍላችሁ ስለምፈልግ ነው። ምክንያቱም እዚች ሀገር ላይ ከሞቲቬሽናል ስፒከሮችና ከአስተማሪ ሞቲቬሽናል ስፒከር ነው የሚበዛው። ይህን ቪዲዮ እስከ መጨረሻው ከተመለከታችሁ በዚህ ቪዲዮ መጨረሻ ላይ እስካሁን ልትጀምሩ ትፈልጋችሁ ያልጀመራችሁትን ኮንቴንት ክሬሽን አስጀምራችኋለሁ። ቪዲዮን ከመጀመራችን በፊት ላይክ አድርጉ፣ ምክንያቱም ቪዲዮውን እንደምትወዱት አልጠራጠርም። እንደምታውቁት በአሁን ሰዓት ሁሉም ነገር ውስጥ የሚገባ ሙያ ቢኖር ኮንቴንት ክሬሽን ነው። አብዛኞቹ ሶሻል ሚዲያ ላይ የምታውቋቸው ሰዎችንም ተአምር በሚመስል ሁኔታ ህይወታቸውን ቀይሮታል። እናንተም ይህንን የዘመናችንን ምርጥ ሙያ ለመጀመር አስባችሁ ታውቃላችሁ፣ ትፈልጋላችሁ ወይም ደግሞ ጀምራችሁ አቆማችኋል። ይኸውላችሁ እናንተ ዩቲዩብ ላይና ቲክቶክ ላይ ፎሎ የምታደርጓቸው አብዛኞቹ ክሬተሮችም እዚህ ከመድረሳቸው በፊት መጀመሪያ ያሰቡት እንደናንተ ሐሳብ ብቻ ነበር። እነሱም ከናንተ የሚለያቸው አንድ ነገር ቢኖር መጀመራቸው ነው። እነሱ አክሽን ይወስዳሉ፣ እናንተ ግን ሁልጊዜም በሐሳብ ብቻ ራሳችሁን ታስጨንቃላችሁ። ይህን ነገር ከመሬት ተነስቼ አይደለም የምነግራችሁ። ይህን ሐሳብ የኔንም በራን ኮክቶ ስለነበር ነው። እንዴት ካላችሁ እኔ ዩቲዩብ ለመጀመር ያሰብኩት ኤግዛክትሊ ከአንድ ዓመት በፊት ነበር። ነገር ግን ሁልጊዜ አስባለሁ፣ ተግባር ግን የለም። ወደ ተግባር ከማልገባባቸው ዋነኛ ምክንያቶች ደግሞ አንዱ ፍርሃት ነበር። ባይሳካልኝስ የሚል ትልቅ ፍርሃት። ስለዚህ ዛሬ በአእምሯችሁ ያሰባችሁትን ኮንቴንት ክሬሽን ወደ መሬት እንድታወርዱ የሚረዷችሁን 5 ስቴፖች እነግራችኋለሁ። ባይ ዘ ዌይ እነዚህ 5 ነገሮች ተምኔል፣ ስክሪፕት ምናምን አይደሉም። ምክንያቱም እናንተ የቸገራችሁ ተምኔል ዲዛይን ማድረግ ሳይሆን አክሽን መውሰድ መጀመር ነው። በዚህ ላይ እነዚህን 5 ስቴፖች ለመጀመር ብቻ ሳይሆን ከጀመራችሁ በኋላ ከምታስቡት በላይ እጅግ በጣም ጠቃሚ ናቸው። ነገር ሳናበዛ ወደ ስቴፖቹ። አንደኛ ፋይንድ ዩር ኒች። እንግዲህ ሐሳባችሁን ወደ መሬት ከማውረዳችሁ በፊት የመጀመሪያው ስቴፕ መሆን ያለበት የምትሰሩበትን ቶፒክ ማግኘት ነው። የምትሰሩበትን ቶፒክ ለማግኘት ደግሞ 2 ነገሮችን ማወቅ አለባችሁ፣ ኢንተረስታችሁንና ሆቢያችሁ። ኢንተረስት ማለት መታወቅ የምትፈልጉበት ነገር ማለት ነው። እስቲ 1 ደቂቃ ወስዳችሁ አስቡበት። በምን ቶፒክ መታወቅ ትፈልጋላችሁ? አውዲየንሳችሁ የትኛውን የእናንተን ቨርዥን እንዲያውቅ ትፈልጋላችሁ? ሆቢ ማለት ደግሞ ምን ላይ ጎበዝ ናችሁ ማለት ነው። ለምሳሌ እኔ 1 ዓመት ሙሉ ኮንቴንት ክሬተር ለመሆን ሳስብ ኢቭን እኔ ኒች ራሱ አላገኘሁትም ነበር። ስለዚህ አንድ ቀን መጨነቅን ለ10 ደቂቃ ቆምኩና እነዚህ 2 ነገሮች ለየው። በጊዜው ተማሪ ነበርኩኝ፣ ምንም ስራም አልነበረኝም። ስለዚህ ያለችኝን ጊዜ ይህንን ነገር ለማወቅ ተጠቀምኩበት። አንደኛ ሰዎች በምን ጉዳይ ነው እንዲያውቁኝ የምፈልገው? ቃላፍ ሲባል አይምሯቸው ላይ ምን እንዲመጣ ነው የምፈልገው ብዬ አሰብኩ። ሁለተኛ እኔ በምንድን ነው ጎበዝ የሆንኩት? በቀልድ ነው? በቁም ነገር ነው? ሰዎችን ሞቲቭ በማድረግ ነው? በምንድን? ስለዚህ እነዚህን ጥያቄዎች መልስ አገኘሁላቸው። ሰዎች እንዲያውቁኝ የምፈልገው በቁም ነገርና በቢዝነስ ኮንተንት ነው። እኔ ጎበዝ የሆንኩት ደግሞ ሰዎችን በማስተማር ነው። ስለዚህ የኔ ኒች ሰዎችን ስለ ቢዝነስ ማስተማር ነው ማለት ነው። ገባችሁ አይደል? ስለዚህ እናንተም አክሽን መውሰድ ከመጀመራችሁ በፊት መጀመሪያ እኔን እንደ ምሳሌ ተጠቀሙና የእናንተን ኒች ለይታችሁ እወቁ። ወደ ቀጣዩ ስቴፕ እንለፍ። ሁለተኛ ፒክ ዋን ፕላትፎርም። ሁለተኛው ስቴፕ ደግሞ የሥራ ቦታችሁ መምረጥ ይባላል። ይህን ስላችሁ ይህ ልጅ ምንድን ነው የሚለው? አሁን ስለ ኮንቴንት ክሬሽን ሲያወራ ነበር እንዴ? አሁን ደግሞ ስለምን ስራ ቦታ ነው የሚያወራው ልትሉ ትችላላችሁ። ነገር ግን በኮንቴንት ክሬሽን ህይወታችሁን ለመለወጥ የምታስቡ ከሆነ ከዚህ በኋላ ኮንቴንት ሰርታችሁ ፐብሊሽ የምታደርጉበት ፕላትፎርም የሥራ ቦታችሁ ነው። ስለዚህ ከነዚህ 4 ፕላትፎርሞች ማስተር ማድረግ የምትፈልጉትን አንዱን መምረጥ የግድ አለባችሁ። እነዚህን 4 ፕላትፎርሞች ዩቲዩብ፣ ቲክቶክ፣ ኢንስታግራም እና ቴሌግራም ናቸው። ፕላትፎርም ስትመርጡ ማወቅ ያለባችሁ ነገር የመረጣችሁት ፕላትፎርም ከእናንተ ጋር መሄድ አለበት ወይ የሚለው ነው። ለምሳሌ መስራት የምትፈልጉት አጠር ያለ ቪዲዮ ከሆነ ቲክቶክን ብትመርጡ ይመረጣል። በተቃራኒው ረጃጅም ቪዲዮ መስራት የምትፈልጉ ከሆነ ደግሞ ዩቲዩብን ትመርጣላችሁ ማለት ነው። ነገር ግን የመረጣችሁት ፕላትፎርም ከእናንተ ጋር ማች ካላደረገ የምትሰሩት ቪዲዮ ዝም ብሎ ድካም ነው። ስለዚህ አስባችሁ በጥንቃቄ መምረጣችሁን አትዘንጉ። ሶስተኛ ቴክ አን አክሽን። ከላይ የነገርኳችሁን 2ቱን ስቴፖች በቅደም ተከተል ከተገበራችሁ በኋላ ማድረግ ያለባችሁ አንድ ነገር ቢኖር ወደ አክሽን መግባት ነው። ከርዕሱም እንደተረዳችሁት መጀመር ያለባችሁ በዜሮ ኢንቨስትመንት ወይም ደግሞ እጃችሁ ላይ ባለው ነገር መሆን አለበት።
ለምሳሌ እኔ ዩቲዩብ የጀመርኩት በስልኬ ነው። እንደውም የውላችሁ አንድ የመመክራችሁ ነገር ቢኖር በቪዲዮ ኳሊቲ ሳይሆን በቪዲዮ አይዲያ ላይ ተጨነቁ። እኔ ለምሳሌ ቪዲዮ ለመስራት ሳስብ አብዛኛውን ጊዜን የማጠፋው ስክሪፕት መጻፍ ላይ ነው። አይዲያችሁ ጥሩ ከሆነ ድምጻችሁ ባይሰማ እንኳን ኤዲቲንጉ ቢያስጠላ እንኳን ሰዎች ችግራቸውን እስከፈተላቸው ድረስ የእናንተን ቪዲዮ ማየታቸው አይቀርም። ስለዚህ እመኑኝ ባላችሁ ነገር መጀመርን የመሰለ ነገር የለም። አትፍሩ፣ ጀምሩ። ምክንያቱም የትኛውም አሁን ላይ የምታደምቁትና እንደ ሮል ሞዴል የምትወት ኮንቴንት ክሬተር በፋንሲ ካሜራ አልጀመረም። ይልቁንም ከናንተ የባሰ ድምዝዝ ያለ ካሜራ ነበር የነበረው። ስለ ሶስተኛው ስቴፕ ይህንን ከነገርኳችሁ አጠር አድርጌ ልቋጨውና ወደ ቀጣዩ ስቴፕ እንሂድ። አራተኛ ቢ ኮንሲስታንት። ብዙዎቻችሁ እንደውም ሁላችሁ ማለት በሚቻል ደረጃ ቅድም የነገርኳችሁን 4 ስቴፖች አልፋችሁ ትመጡና እዚህኛው ጋር ስታክ ታደርጋላችሁ። ይሄ ብዙዎቻችሁን የሚፈትን ስቴፕ ጽናት ይባላል። ኮንቴንት ክሬሽን ላይ ማወቅ ያለባችሁ ትልቁ ነገር ምንድነው ካላችሁ አንዴ ስለጀመራችሁ ብቻ ስኬታማ አትሆኑ። ኮንቴንት ክሬት ማድረግ በባህሪው ጥናት ይፈልጋል፣ ትዕግስትም ይፈልጋል። በአንድ ወቅት የዓለማችን ትልቁ ኮንቴንት ክሬተርና ዩቲዩበር ሚስተር ቢስት እንደዚህ ብሎ ነበር፣ እዚህ ዓለም ላይ እንደ ኮንቴንት ክሬሽን ትዕግስትን የሚፈትል ነገር የለም። እውነት ነው። ኮንቴንት ክሬሽን በላይ ትዕግስት ፈታኝ የሆነ ነገር የለም። ለምሳሌ እኔ ቪዲዮ ስለቅ የሚያው 20 ወይም ደግሞ 30 ሰው ነው። እኔ ግን በጽናት ቀጥዬ አንድ ቀን ትልቅ ደረጃ እንደምደርስ እርግጠኛ ነኝ። ይሄ ምንድነው? ሆፕ ነው ወይም ደግሞ ተስፋ ነው። በዚህ አጋጣሚ ይህንን ቻናል ሰብስክራይብ አድርጉ። ምክንያቱም ቪዲዮውን እስካሁን ያያችሁ ከቆያችሁ ይሄ ቻናል እውነትም ምርጥ እውቀት እየሰጣችሁ ነው ማለት ነው። ስለዚህ ሰብስክራይብ። አምስተኛ ፎከስ ኦን ዋት ዩ ጊቭ። የሁላችሁ ሰዎች አምስተኛውና የመጨረሻው ስቴፕ ደግሞ የምትሰጠው ላይ ትኩረት አድርግ ይባላል። ኮንቴንት ክሬተር ከሆናችሁ በኋላ ራሱ ስኬታችሁን የምትለኩት ከምታገኙት ገንዘብና ስኬት አንጻር ከሆነ ቀስ በቀስ ያላችሁ ኦዲየንስ ራሱ እየጠፋና እየቀነሰ ይሄዳል። ነገር ግን ፎከሳችሁ የምትሰጡት ነገር ላይና የምትሰጡት ነገር ያለው ጥራት ላይ ከሆነ እመኑኝ አንድ ቀን ዙሪያችሁን ስታስተውሉ ያላችሁ የኦዲየንስ ቤዝ ድንገት ሳታስቡት ሰፍቶና ጠንክሮ ታገኙታላችሁ። ስለዚህ ምንጊዜም ቪዲዮ ሰርታችሁ ፐብሊሽ ከማድረጋችሁ በፊት እነዚህ 2 ጥያቄዎች ራሳችሁን ጠይቁ። አንደኛ፣ የሰራሁት ቪዲዮ የሰዎችን ችግር ይፈታል ወይ? ሁለተኛ ደግሞ ቪዲዮውን ያቀረብኩበት መንገድ ምን ያህል ጥራት አለው? እነዚህን 2 መስፈርቶች ቪዲዮአችሁ የሚያሟላ ከሆነ እመኑኝ ቫይራል ወጣችኋል። እሺ እንግዲህ በዛሬው ቪዲዮ አብዛኞቻችን ጋር አለ ብዬ የማስበውን ችግር በነገርኳችሁ 5 ስቴፖች እንደፈታውላችሁ ተስፋ አደርጋለሁ። ይህን ቪዲዮ ከወደዳችሁትና ስለ ቢዝነስ መማር የምትፈልጉ አይነት ሰው ከሆናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ፒስ አውት።